ጉረኛው አንበሳና ብልኋ ጥንቸል። በአንድ ወቅት አንድ አንበሳ በጥቅጥቅ ጫካ ውስጥ ይኖር ነበር። ይህ አንበሳ በየቀኑ የፈለገውን እንስሳ መርጦ እያደነ ይመገብ ነበር። ታዲያ ይሄ ድርጊቱ በጫካው ውስጥ የሚኖሩትን እንስሳ ሁሉ ከዛሬ ነገ እበላ ይሆን በሚል ስጋት ውስጥ ተጨንቀው እንዲኖሩ አድርጎ ነበር። እነዚህም እንስሳት የትም መሄጃ የሌላቸው በመሆኑ ይህ አንበሳ ሁሉንም በልቶ ሳይጨርሳቸው በፊት ይህን ድርጊት የሚያቆምበትን ዘዴ ማሰብ እንዳለባቸው ተነጋገሩ። እንደ መፍትሄም አያንበሶ ሁሉንም እንስሳት ከእንግዲህ ወዲህ እንዳያድናቸው ለመጠየቅና ሁሉም በሰላምና በፍቅር አብረው እንዲኖሩ ያማክሩት ነበር። እንስሳቱ ሁሉ በአንድ ላይ ተሰብስበው በየዕለቱ የሚያድናቸውን አንበሳ ሊያናግሩት ወደ እርሱ ሄዱ። አንበሳው ዘንድ ሲደርሱ አንድ አጋዘን ተነስቶ የእንስሳቱን ሐሳብ አስረዳ። ሆኖም አንበሳው በፍጹም ሊሰማቸው አልፈለገም። እንደውም በተቃራኒው ጎሽ ሳለፋ ወደ እኔ መጣችሁ በማለት በመደሰት ፈጠን ብሎ አንዲትን ጥንቸል ያዛት። ዛሬ አንቺን ነው ምበላሽ በማለት ወደ ጫካው ይዟት ሄደ። እሷም አማራጭ ስላልነበራት አብራው ሄደች። አንድ ጭር ያለ ስፍራ ሲደርሱ በቃ ርቦኛል አላት። ሊበላት እንደሆነ ገባት። ጥንቸሏ ራሷን የምታድንበትን መንገድ ታስብ ጀመር። ከአንበሳው ፈጣማ እጆች የምታመልጥበትን መላ ዘየደች። በዓይኗ አካባቢውን ቃኘት ስታደርግ በአቅራቢያቸው አንድ የውሃ ጉድጓድ አየች። ጥንቸሏም አንበሳውን እንዲህ አለችው፣ መብላቱንስ ብላኝ፣ ነገር ግን ካንተ የሚበልጥ አስፈሪና ግዙፍ አንበሳ እዚህ ጉድጓድ ውስጥ እያለ አንድ ቀን ንግስናህን መቀማቱ ያሳዝናል አለችው። አንበሳው የጥንቸሏ ንግግር ሐሳብ ውስጥ ከተተው። ስለዚህ ቅድሚያ አንበሳውን ገድሎ ቀጥሎ ጥንቸሏን ለመብላት አሰበ። አንበሳው የተባለውን ግዙፍና አስፈሪ አንበሳ ለማየት ወደ ጉድጓድ ውስጥ ጠጋ ብሎ ሲመለከት የራሱን ነጸብራቅ ውሃ ውስጥ በማየቱ ዘሎ ወደ ውሃ ጉድጓድ ውስጥ ገባ። አንበሳው የውሃ ጉድጓድ ውስጥ ከገባ በኋላ መውጣት አልቻለም። ስለዚህም በውሃ ውስጥ ሰጥሞ ሞተ። ብልኋ ጥንቸል ይህንን ድርጊት ስታይ ቆይታ ከመበላት በመትረፏ ፈጣሪዋን እያመሰገነች ወደ ቤቷ ተመለሰች።